ጤናና ሰላም ይስጥልን። ይህ ባና 24 ነው። በ24 ሰዓታት ውስጥ ከነበሩ ፍጻሜዎች የዜና ክፍላችን የመረጣቸው ዘገባዎችን ወደ እናንተ እናደርሳለን። አብራችሁን እንድትቆይ እየጋበዝን በቅድሚያ ርዕሰ ጉዳዮችን እናሰማችሁ። የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትን ህገወጥ የፖለቲካ ፓርቲ ብሎ መሰረዙን ተከትሎ የአፍሪካ ህብረት ለጸጥታ ምክር ቤቱ የአስቸኳይ ስብሰባ ጥሪ ያቀረበ። የደቡባዊ ዞን የትግራይ ጊዜያዊ አስተዳደር የሚያዳክም እንቃወማለን አሉ። ሰልፈኞቹ እኛ የምንፈልገው ሰላም ነው ብለዋል። በሰልፉ ለትግራይ ሰራዊትና የጸጥታ ኃይሎችም እንዲሁም ከኤርትራና የጎረቤት ክልሎች ስለሚደረግ ግንኙነትም መልእክት ተላልፏል። የጸጥታ ኃይሎች 15 የጤና ባለሙያዎችን አሰረ። በሌላ ዜና በአማራ ክልል ቀጥሎ የዋለው ውጊያ በሰውና ንብረት ላይ ጉዳት ማድረሱን ቀጥሏል። የአውሮፓ ህብረት የቀይ ባህር ውጥረት አሳስቦኛል አለ። በኢትዮጵያና ኤርትራ መንግስታት ያለው ንትርክ የአውሮፓ ህብረት ደህንነት ላይ ጫና ያሳድራል ብሏል። የእስራኤል ጥቃት 40 ፍልስጤማውያን ገደለ ተባለ። ይህ በእንዲህ ያለ ሩሲያና ዩክሬን ያደርጉታል የተባለው ስምምነት እንቅፋት በዝቶበታል። ባናን ሰብስክራይብ በማድረግ ቤተሰብ ይሁኑን። የደወል ምልክቷን በመጫንም አዳዲስ መረጃዎቻችን እንዲደርሷችሁ ያድርጉ። አስተያየት በመጻፊያ ሳጥንም ሴኮንዶችን መድበው የተሰማችሁን አጋሩን። ስለምትመርጡ እናመሰግናለን። የህወሓትን መሰረዝ ተከትሎ የአፍሪካ ህብረት ለጸጥታ ምክር ቤት አስቸኳይ ስብሰባ ጠየቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትን ህገወጥ የፖለቲካ ፓርቲ ብሎ መሰረዙን ተከትሎ የአፍሪካ ህብረት ለጸጥታ ምክር ቤቱ የአስቸኳይ ስብሰባ ጥሪ ያቀረበ። ህብረቱ የፕሪቶሪያ ሰላም ስምምነት አደጋ ላይ መውደቁን በመግለጽ ሁኔታው ወደ ከፋ ግጭት ከማምራቱ በፊት በአስቸኳይ መፍትሄ እንዲፈለግ አሳስበዋል። የአፍሪካ ህብረት ኮሚሽን ሰብሳቢ ክቡር መሐሙድ አሊ ዩሱፍ ለምክር ቤቱ በላኩት ደብዳቤ ውሳኔው የሰላም ስምምነቱን በግልጽ የሚጻረርና በሰሜን ኢትዮጵያ ዘላቂ ሰላም እንዲሰፍን የተደረገውን ጥረት የሚያደናቅፍ ነው ብለዋል። ህብረቱ ምክር ቤቱ በአስቸኳይ በመሰብሰብ በጉዳይ ላይ እንዲወያይና ተገቢውን እርምጃ እንዲወስድም አሳስቧል። የደቡባዊ ዞን የትግራይ ጊዜያዊ አስተዳደር የሚያዳክም እንቃወማለን አሉ። ሰልፈኞቹ እኛ የምንፈልገው ሰላም ነው ብለዋል። በሰልፉ ለትግራይ ሰራዊትና የጸጥታ ኃይሎችም እንዲሁም ከኤርትራና የጎረቤት ክልሎች ስለሚደረግ ግንኙነትም መልእክት ተላልፏል። በትግራይ ደቡባዊ ዞን በዛሬው ዕለት ሐሙስ ግንቦት 7 2017 ሴቶች፣ ወጣቶች፣ የአገር ሽማግሌዎችና ተማሪዎች የተገኙበት ሰልፍ ተካሂዷል። ሰሞኑን የዞኑ ሁኔታ የሚዲያ አጀንዳ ሆኖ የሰነበተ ሲሆን በዛሬው ሰልፍ የህዝቡ ብቸኛ ምርጫ ሰላም ብቻ ነው የሚሉ መፈክሮች ተሰምተዋል። ሰላምን የሚጻረር የትኛውም እንቅስቃሴ አንደግፍም ያሉ ሲሆን የትግራይ ህዝብ ሰላምን ይሻል ሲሉ ድምጻቸውን አሰምተዋል። ትግራይ የሁላችንም እንጂ አንድ ቡድን ብቻ አይደለችም፣ ጦርነት አልናፈቀንም የሚሉ መፈክሮች በመያዝም ሰልፍ ወጥተዋል። የዞኑ አስተዳደር አቶ ሀፍቱ ኪሮስ የትግራይ ጊዜያዊ አስተዳደር አቃፊና ሁሉንም የክልሉ ተወላጅ የሚሰበስብ መሆን አለበት ብለዋል። ደቡባዊ ዞን በማንነቱ የማይደራደርና ለፍትህ የሚታገል ህዝብ ነው ያሉ ሲሆን የሚፈልገው ልማትና ለውጥ ነው። የትግራይ ሰራዊትና የጸጥታ ኃይሎች የህዝባቸው ጥያቄና ዓላማን ተሸክመዋል ያሉት አቶ ሀፍቱ አሁን ይህንኑ ልዑካቸው ማስቀጠል አለባቸው ብለዋል። ከአማራና አፋር ክልሎች እንዲሁም ከአገውና ኤርትራ የሚኖረን ግንኙነት በጋራ ጥቅምና የህዝቦችን ጥቅም ያማከለ መሆን ይኖርበታል። በጠራ አቋም ላይ የሚደረግ ግንኙነት እኛም እንደግፋለን ተብሎ በሰልፉ ተገልጿል። የትግራይ ጊዜያዊ አስተዳደር የሚያዳክም የትኛውም እንቅስቃሴ እንቃወማለን ሲሉ የዞኑ አስተዳዳሪ መልእክታቸውን አስተላልፈዋል። የፌዴራል መንግስት የጊዜያዊ አስተዳደሩ የፕሪቶሪያ ስምምነት ውጤት መሆኑን በመረዳት እንዲጠናከርና ህግና ስርዓትን መሰረት አድርጎ ሊደግፍ ይገባል ሲሉ ሰልፈኞቹ አሳስበዋል። በተጨማሪ ፖለቲከኞቹ ከባለፈው ትምህርት በመውሰድ በመካከላቸው ያለው ልዩነት በማጥበብና በመወያየት ትኩረታቸው ክልሉን ማልማት ላይ መሆን ይኖርበታል ብለዋል። የአውሮፓ ህብረት የቀይ ባህር ውጥረት አሳስቦኛል አለ። የአውሮፓ የውጭ ግንኙነት ካውንስል ሰሞኑን ባወጣው ሪፖርት በቀይ ባህር አካባቢ በኢትዮጵያና ኤርትራ እንዲሁም በኢትዮጵያና ግብጽ መካከል የሰፈነው ውጥረት በአውሮፓ ህብረት ጥቅሞችና ደህንነት ላይ ከባድ ስጋት ደቅኗል ብሏል። ካውንስሉ በሪፖርቱ እንዳመለከተው ይህ ውጥረት ወደ ሌሎች የአፍሪካ ቀንድ ክፍሎች እየተስፋፋ በመምጣት ሶማሊያን ጨምሮ ቀጠናውን ወደ ባሰ አለመረጋጋት ሊመራው ይችላል ብሏል። ይህ ሁኔታ ለአውሮፓ ህብረት ደህንነትና ኢኮኖሚያዊ ጥቅም ስጋት እንደሚሆንም ሪፖርቱ አትቷል። በዚህም መሰረት የአውሮፓ ህብረት በኢትዮጵያና ሶማሊያ መካከል የተደረሰውን የባህር በር ስምምነት በመደገፍ በኢትዮጵያና ጎረቤቶቿ መካከል ያለውን ውጥረት ለማርገብ ጥረት እንዲያደርግ ካውንስሉ ጥሪ አቅርቧል። ከዚህም በተጨማሪ ሁለቱ ኢትዮጵያና ሶማሊያ የንግድ ኮሪደር እንዲገነቡ የአውሮፓ ህብረት ድጋፍ እንዲሰጥ ሪፖርቱ አሳስቧል።
የአውሮፓ የውጭ ግንኙነት ካውንስል ይህ ምክረ ሐሳብ ያቀረበው በቀጠናው ያለው አለመረጋጋት እየሰፋ ከመምጣቱ በፊት የአውሮፓ ህብረት ንቁ ተሳትፎ በማድረግ ሰላምና መረጋጋትን ለማረጋገጥ ያለውን ፍላጎት ለማሳየት ነው። የአሜሪካ የህግ መወሰኛ ምክር ቤት የውጭ ጉዳዮች ቋሚ ኮሚቴ ትናንት በአፍሪካ ቀንድ ወቅታዊ ሁኔታ በተለይም በኢትዮጵያና ኤርትራ ውጥረት ዙሪያ ልዩ የሰሚ መድረክ አካሂዷል። ለሰሚ መድረኩ ማብራሪያ የሰጡት የአሜሪካ ውጭ ግንኙነት ካውንስል ባለሙያዎች በኢትዮጵያና ኤርትራ መካከል ያለው ሰላም አስተማማኝ እንዳልሆነና ይልቁንም በመፈንዳት ቋፍ ላይ የሚገኝ መሆኑን አስረድተዋል። ለሁለቱ ሀገራት ውጥረት ዋናው ምክንያት የኢትዮጵያ መንግስትና ህወሓት የተፈራረሙት የፕሪቶሪያው የግጭት ማቆም ስምምነት ሙሉ በሙሉ ተግባራዊ አለመሆኑና የኤርትራ ወታደሮች የትግራይ ግዛቶችን ተቆጣጥረው መቀጠላቸው እንደሆነ ባለሙያዎች ጠቅሰዋል። የግጭት ማቆም ስምምነቱ አጣብቂኝ ውስጥ ገብቷል ያሉት ባለሙያዎቹ ለተግባራዊነቱ ዓለም አቀፍ ግፊት ያስፈልጋል በማለት መክረዋል። ሚኒስትሩ የጤና ባለሙያዎች ጥያቄ የጥቂቶች ነው አለ። የጤና ሚኒስትሩ አመሻሹን ባወጣው መግለጫ መደበኛ የጤና አገልግሎት እየተሰጠ ነው ብሏል። አብዛኛው የጤና ባለሙያ በስራ ገበታው አለ ያለ ሲሆን በማህበራዊ ሚዲያ የተሳሳቱ መረጃዎች ጫና ሳይገፋ የገባውን የሙያ ቃል ኪዳን ጠብቆ ማህበረሰቡ እያገለገለ በመሆኑ ምስጋና ይገባዋል ሲል ሚኒስትሩ አሞካሽቷል። የጤና ባለሙያዎች የኢመርጀንሲ ክፍሎች ብቻ እንዲሰሩ አድርገው በከፊል አድማ መውጣታቸው ቢያሳውቁም እነዚህ ጥቂቶች ናቸው ሲል ሚኒስትሩ አስተባብሏል። ከሳምንታት በፊት የመኖርና ያለመኖር ጥያቄ ነው ሲሉ የደሞዝና ጥቅማጥቅም ጥያቄያቸውን ማቅረብ የጀመሩት ባለሙያዎቹ ጥያቄያችሁ የሁላችሁም አይደለም የሚል ምላሽ ተሰጥቷቸዋል። አድማው በጥቂት ሰዎች በማስተማሪያ የጤና ኮሌጆችና ተቋማት እየተካሄደ ነው ሲል መንግስት የአብዛኛው አይደለም ሲል አስተባብሏል። እነዚህ ጥያቄዎች እንዲመለስላቸው ከስራ ገበታቸው ቀሩ የተባሉት የጤና ባለሙያዎቹም በሐሰተኛ የማህበራዊ ሚዲያ መረጃ የተወናበዱ፣ ጥቂቶች ደግሞ ጥፋትን ዓላማቸው ያደረጉ ናቸው ሲል ሚኒስትሩ ወንጅሏል። የድርጊት የራስን ቤተሰብና መላ ማህበረሰብ የሚጎዳ ነው። ስለዚህም ጥያቄም ካላችሁ መደበኛ ስራችሁን እየሰራችሁ ማቅረብ ይኖርባችኋል ሲል አሳስቧል። ከጤና ባለሙያዎች የከፊል ስራ ማቆም አድማ መውጣት ጋር በተያያዘ 15 የሚሆኑ ባለሙያዎች በተለያዩ የአገሪቱ አካባቢዎች በቁጥጥር ስር መዋላቸውን የንቅናቄው አስተባባሪዎች አሳወቁ። የደሞዝና የጥቅማጥቅምን ጨምሮ የጤና ስርዓቱ እንዲስተካከል ጥያቄ ያቀረቡት የጤና ባለሙያዎች የንቅናቄው መሪዎች ናቸው የተባሉ በርካታ ባለሙያዎች በመላው ሀገሪቱ እየታሰሩና ከፍተኛ ጫና እየደረሰባቸው እንደሆነ ስማቸው እንዳይጠቀስ የጠየቁ አስተባባሪዎች ገልጸዋል። እየታሰሩ ያሉ ባለሙያዎች በአዲስ አበባና በተለያዩ ክልሎች ድንገተኛ ክፍልን ጨምሮ አገልግሎት እየሰጡ የነበሩ ጋውን የለበሱ ባለሙያዎች መሆናቸውን አንድ አስተባባሪ ተናግረዋል። የጥቁር አንበሳና ቅዱስ ጳውሎስ ሆስፒታል ባለሙያዎችን ጨምሮ የፈለገ ሕይወት የሐዋሳ ዩኒቨርሲቲ ሆስፒታል፣ በሲዳማ ክልል ሆስፒታል፣ የጎንደር ዩኒቨርሲቲ፣ አዲስ ዓለም ነፋስ መውጫ ሆስፒታሎች ባለሙያዎች መታሰራቸውን ገልጸዋል። ትናንት ረቡዕ ግንቦት 6 2017 ዓ.ም ጠዋት የቅዱስ ጳውሎስ ሆስፒታል ሐኪሞች ዶክተር ሳዶር በረከትና ዶክተር ኢፋ አዱኛ ከማደሪያቸው ወደ ሆስፒታል ሲገቡ በፖሊስ እንደተያዙ የዓይን እማኞችና አስተባባሪዎች ተናግረዋል። ሁለቱ ሐኪሞች እንቅስቃሴውን ስለደገፉ አዲሱ ገበያ የሚገኝ ፖሊስ ጣቢያ መታሰራቸውን የተናገሩት አንድ አስተባባሪ የፖለቲካ አጀንዳ አላችሁ ብለው እየመረመሯቸው ነው። ከሲዳማ ክልል ለኩ አጠቃላይ ሆስፒታል ዶክተር ደረጃ የተባሉ የማህፀንና ጽንስ ሐኪም እስከ 11 ቀዶ ሕክምና ሰርቶ ማደሪያው ላይ ነው መጥቶ የያዙት ብለዋል። ዶክተር ደረጃ እስከ ትናንት ድረስ ስራ አላቆመም። አንድ ብቻውን ስለሆነ ስራ ሊያቆም አይችልም። እያንዳንዱን ቀዶ ሕክምና ገብቶ ሲሰራ ነበር። ከቀዶ ሕክምናው በኋላ ነው የያዙት በማለት ስለ እስሩ ተናግረዋል። ከጥቁር አንበሳ ሆስፒታል ዶክተር ሀብታሙ መንክር የኦርቶፔዲክስ ሬዚደንት ሐኪም ዛሬ ግንቦት 7 2017 ዓ.ም ከሆስፒታል ተወስደው መታሰራቸውንም የንቅናቄው አስተባባሪ ገልጿል። መንግስት እነዚህን መሪዎች ከያዝኩ ሌላው ባለሙያ ዝም ብሎ ስራውን ይሰራል በሚል አካሄድ ነው ሲሉ እስራቱ ጥያቄውን ለማፈን የሚደረግ እርምጃ ነው ብለውታል። ባለሙያዎቹ ከእስራቱ ባለፈ ከመንግስትና ከሆስፒታል የሥራ ኃላፊዎች ወከባና ዛቻ እየደረሰባቸው እንደሆነም ገልጸዋል። በርካታ ሆስፒታሎች በሥራ ላይ የማይገኙ ባለሙያዎች ላይ አስተዳደራዊ እርምጃ እንደሚወስዱ ማስጠንቀቂያዎችን አውጥተዋል። ማስተማሪያ ሆስፒታሎቹም ሥራ የማይገቡ ሬዚደንት ሐኪሞች መኖሪያ ቤት ለቀው እንዲወጡ አስታውቀዋል። ችግሮቻችን ለመስማት የተዘጋጀ አካል የለም ሲሉ እስካሁን ከመንግስት አዎንታዊ ምላሽ እንዳላገኙ የተናገሩ አንድ አስተባባሪ ሆስፒታሎች አድማ በወጡ ባለሙያዎች ፈንታ ተጠባባቂ ባለሙያዎችን እየቀጠሩና የቅጥር ማስታወቂያ እያወጡ እንደሆነም ጠቁመዋል። ማስፈራራቱ፣ ዛቻው፣ ደብዳቤ መጻፉ ሆስፒታል ውስጥ ወታደሮች ማብዛት ቀጥሏል። ጥቁር አንበሳም ቅዱስ ጳውሎስም ትናንት በአካል ሄጄ ሁሉንም ሆስፒታሎች አይቻለው በፖሊስ ነው የተከበቡት ሲሉ እየደረሰብን ነው ያሉትን ጫና ገልጸዋል። ባለፈው ሰኞ ምሽት በብሔራዊ ቴሌቪዥን ላይ የቀረቡት የጤና ሚኒስትሯ ዶክተር መቅደስ ዳባ መንግስት የጤና ባለሙያዎችን ጥያቄ ለመመለስ እየሰራ መሆኑን ተናግረዋል። የመንግስት እርምጃ ንቅናቄው የበለጠ እንዲቀጣጠል እያደረገ ነው የሚሉት አስተባባሪው ክፍት የነበሩ የሕክምና ክፍሎች በጫናው ምክንያት አገልግሎት ማቆማቸውን ገልጸዋል።
ሌላ አስተባባሪ በበኩላቸው ነገሩን እያባባሱት ነው፣ በመካከል ህዝቡ ነው ሊጎዳ የሚችለው፣ እስከ ችግሩም ቢሆን ላቡን ያፈሰሰ ደሙን የለገሰ ባለሙያ ይህ ሁሉ ውርደት፣ ድብደባ፣ ወከባ የሚገባው አይደለም ሲሉ መንግስት እየወሰደ ያለውን እርምጃ ትልቁ ስህተት ብለውታል። ይህ እንቅስቃሴ በኃይል ማስቆም አይቻልም ያሉ ሌላ አስተባባሪ የታሰሩ የጤና ባለሙያዎች ካልተፈቱ ከነገ ጀምሮ ሙሉ ለሙሉ አድማ እንደሚወጡ አስጠንቅቀዋል። በስራ ማቆም አድማው ታካሚዎች እየተስተጓጎሉ እንደሆነ ያልሸሸጉት አስተባባሪው ታማሚዎች ቁጭ ብለው ወረፋ እየጠበቁ ነው፣ ባለሙያው ደግሞ የለም ሲሉ ለዚህ ኃላፊነቱን የሚወስደው ግን መንግስት ነው ብለዋል። የኢትዮጵያ የጤና ባለሙያዎች ንቅናቄ በሚል ስያሜ የደሞዝና ጥቅማ ጥቅም ጥያቄን ጨምሮ 12 ጥያቄዎችን ያነሱ ባለሙያዎች የ30 ቀናት የማስጠንቀቂያ ጊዜ ከሰጡ በኋላ ከግንቦት 5 2017 ዓ.ም ጀምሮ ከፊል የሥራ ማቆም አድማ መውጣታቸውን አስታውቀዋል። የዛሬ 6 ዓመት ገደማ የጤና ባለሙያዎች ቅሬታቸውን ለማሰማት ሰልፍ ወጥተው ነበር። ይሁንና በወቅቱ ቅሬታ ውስጥ ያስገባቸው የሕክምና ግብዓቶች እጥረት ስራቸውን ለማከናወን እያስቸገራቸው እንደሆነ በመግለጽ ነበር። ባለሙያዎች እየታገቱ መሆኑን ተሰማ። የቅርስ ባለሙያዎች እገታ ፈተና ሆኖብኛል ሲል የቅርስ ጥበቃ ባለስልጣን አሳወቀ። የተባለው የቱሪዝም ሚኒስቴር የ9 ወር ሪፖርቱን ለሕዝብ ተወካዮች ምክር ቤት የንግድና ቱሪዝም ቋሚ ኮሚቴ ባቀረበበት ወቅት ነው። የኢትዮጵያ ቅርስ ጥበቃ ባለስልጣን ዋና ዳይሬክተር ፕሮፌሰር አበባው አያሌው የቅርስ ባለሙያዎች እገታ በተለያዩ ቦታዎች መኖራቸውን ተናግረዋል። ዋና ዳይሬክተሩ ዘንድሮ በተለየ ሁኔታ በጣና ዙሪያ አካባቢዎች የባለሙያዎች እገታ አጋጥሟል ሲሉ አንስተዋል። የቅርስ ጥገናው ለማድረግ የእገታው አደጋ ብዙ ቦታዎች ላይ ባለሙያ እንዳይገባ ችግር እንደፈጠረባቸው ባለስልጣን መስሪያ ቤቱ ገልጿል። ከጸጥታ ችግር ጋር ተያይዞም በአማራ ክልል ማዕከላዊ ጎንደር፣ ጣና ዙሪያ እንዲሁም ዋግ ኽምራ አካባቢዎች የጥገና ሰነዶች ተሰርተው ወደ ስራ መግባት አልተቻለም ተብሏል። በበጀት ዓመቱ የጥገናና እንክብካቤ ሰነድን ለመከለስና ለማዘጋጀት ከተያዘው እቅድ አንጻር አፈጻጸሙ ሰፊ ክፍተት እንደታየበት ቋሚ ኮሚቴው ተመልክቻለሁ ብሏል። ቅርሶችን የማስመለስ ስራን በተመለከተ በሪፖርቱ በ9 ወራት የብራና መጻሕፍትን ማስመለስ ተችሏል ተብሏል። ሆኖም በቀላሉ ቅርስን ለማስመለስ የማይቻልና ብዙ የዲፕሎማሲ ስራን እየጠየቀ እንደሆነ ባለስልጣኑ ተናግረዋል። በአማራ ክልል ቀጥሎ የዋለው ውጊያ በሰውና ንብረት ላይ ጉዳት ማድረሱን ቀጥሏል። ፋኖ በመከላከያ ሰራዊቱ ላይ ጥቃት ማድረሱን የገለጸ ሲሆን መከላከያ በበኩሉ የአጸፋ እርምጃ ወሰድኩ ሲል በሚዲያው አሳውቋል። ከደቡብ ጎንደር አቅጣጫ በጣና ሐይቅ በ9 ጀልባ ተጭኖ ከመጣ ኃይል ጋር መዋጋቱ ገልጿል። በዚህ ውጊያ የመንግስት ታጣቂ ኃይል 40 የሚደርሱ የፋኖ አባላትን መግደሉን እንዲሁም 20 ማቁሰሉንና አንድ አባል መማረኩን ገልጿል። ፋኖ በበኩሉ በ11 አቅጣጫ የመጣን ሰራዊት መከትኩኝ ብሏል። በዚህም በ7 ልዩ ልዩ ቦታዎች በተደረገ አውደ ውጊያ ሰብአዊና ቁሳዊ ኪሳራ ገጥሞታል ሲል ድል ማድረጉን አሳውቋል። በሱዳን ዋና ከተማ ካርቱም የኤሌክትሪክ ኃይል መቋረጥ አጋጠመ። የሱዳን የኤሌክትሪክ ኃይል አቅራቢያ በፈጥኖ ድራሽ ኃይሉ በሁለት የኃይል ማዕከሎች ላይ በተፈጸመ የድሮን ጥቃት የእሳት አደጋ መከሰቱና በካርቱም የኤሌክትሪክ ኃይል እንደተቋረጠ ገልጿል። የፈጥኖ ድራሽ ኃይሉ የድሮን ጥቃቶች በአልማርካት ሰብስቴሽን እና በኦምዱርማን ከተማ ላይ ባለ የኃይል ማሰራጫ ላይ እንደተፈጸመ ተዘግቧል። እሳቱን ለማጥፋት የማህበረሰብ ጥበቃ ኃይሎች ጥረቶች እያደረጉ ነው ሲባል ስለደረሰው ውድመት ምርመራ ይጀመራል ተብሏል። የሱዳን የፈጥኖ ደራሽ ኃይል ዋና ከተማዋን ካርቱምን በሱዳን ጦር ከነጠቀ በኋላ በቅርቡ በሀገሪቱ ብዙ ቦታዎች የድሮን ጥቃቶችን እየፈጸመ ይገኛል። የእስራኤል ጥቃት 40 ፍልስጤማውያንን ገደለ ተባለ። ሩሲያና ዩክሬን ያደርጉታል የተባለው ስምምነት በበኩሉ እንቅፋት በዝቶበታል። በሐማስ የሚመራው የጤና ሚኒስቴር እንደገለጸው ባለፉት ወራት በቀጠለው የእስራኤል ጥቃት የተነሳ ከ52000 በላይ ሰዎች የተገደሉ ሲሆን በሕይወት የተረፉት ደግሞ በከባድ በሆነ የጤና ሁኔታ ውስጥ ናቸው ብሏል። በአንድ ሌሊት እስራኤል በደቡባዊ ጋዛ በወሰደችው የአየር ጥቃት ሕፃናትን ጨምሮ 40 ፍልስጤማውያን መሞታቸውን ከስፍራው የሚወጡ መረጃዎች አመላክተዋል። ከ70 ቀናት በኋላ ጦርነቱ ዳግም ማገርሸቱን ተከትሎ ባለፉት 24 ሰዓታት እጅግ በጣም ኃይለኛ በሆነው የእስራኤል 9 የአየር ጥቃት ቢያንስ 40 ፍልስጤማውያን ተገድለዋል። ጥቃቱ ያነጣጠረው በደቡባዊ ጋዛ ትልቁ ከተማ ካን ዩኒስ ላይ ነበር። በካን ዩኒስ የሚገኘው የናስር ሆስፒታል የሕክምና ምንጭ እንደተናገረው ተጎጂዎቹ ሕፃናትን ያካትቱ ናቸው ብለዋል። ጥቃቱ የተፈናቀሉ ቤተሰቦችን በከተማውና በአካባቢው በሚገኙ ቤቶችና ድንኳኖች ላይ ደርሷል። በከተማው ዋና ሆስፒታል ውስጥ በአስክሬን ማቆያ ክፍል በአስክሬን ተጨናንቋል ብለዋል። የድንገተኛ ክፍል ኮሪዶሮች በተጎዱ ሰዎች መሟላታቸውን ከስፍራ የሚወጡ ዘገባዎች ያሳያሉ። ከመጋቢት አጋማሽ ጀምሮ እስራኤል ምግብ፣ መድኃኒትና ሌሎች እርዳታዎች ወደ ጋዛ እንዳይገባ ከልክላለች። ወደ 2.1 ሚሊዮን የሚጠጋው የጋዛ ሕዝብ በጣም አሳሳቢ የረሃብ አደጋ ላይ እንደሚገኝና እጅግ ከፍተኛ የምግብ ዋስትና እጦት እንደተጋረጠበት የገለጸው የተባበሩት መንግስታት ድርጅት እገዳው ላይ ዓለም አቀፉ ውግዘት እየቀረበ ይገኛል።
የእርዳታ ድርጅቶች ባወጡት መግለጫ ሰዎች በረሃብ እየተሰቃዩ ነው፣ በተበከለ ውሃ ታመዋልና ሊታከሙ በሚችሉ በሽታዎች ሕይወታቸውን እየተነጠቁ ነው ሲልም ተደምጧል። እስራኤል ዓለም አቀፍ ጋዜጠኞችን ወደ ጋዛ እንዲገቡ አትፈቅድም። ስለዚህ በቀጥታ ከጋዛውያን በሚላኩ መልእክቶች የድምፅ መረጃና ምስሎች ያለውን ሰቆቃ ለመዘገብ ተገደናል ብሏል። በተባበሩት መንግስታት ድርጅት የተደገፈ ግምገማ እንደሚያሳየው ግማሽ ሚሊዮን ሰዎች ወይም ከአምስት አንዱ በጋዛ ረሃብን እየተጋፈጡ ነው ይላል። በሚቀጥሉት 11 ወራት እስከ 71 ሺህ የሚጠጉ ከ5 ዓመት በታች ያሉ ሕፃናት ለከፋ የምግብ እጥረት ይጋለጣሉ ተብሎ ይጠበቃል። ሌሎች የእርዳታ ኤጀንሲዎች እገዳው የጦር ወንጀል ሊሆን እንደሚችልና እስራኤል የምትከተለው የረሃብ ፖሊሲ ሊሆን እንደሚችል ተናግረዋል። እስራኤል በጋዛ የረሃብ ችግር አለ መባሉን ግን አስተባብላለች። ሐማስ የተቀሩትን ታጋቾች እንዲፈታ ጫና እያደረገች መሆኑን ትገልጻለች። ፑቲን ከቱርክ ድርድር ቀሩ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ዛሬ ቱርክ ኢስታንቡል ውስጥ በሚካሄደው የሩሲያ ዩክሬን ጦርነት የተመለከተ የሰላም ንግግር ላይ ሳይገኙ ቀርተዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በንግግሩ ላይ መሪዎች እንዲገኙ ጥያቄ ቢያቀርቡም ከፕሬዝዳንቱ ፑቲን ጽሕፈት ቤት የወጣው መግለጫ የሩሲያ ልዑክ የሚመራው በፑቲን ረዳት ቭላዲሚር ሜዲንስኪ መሆኑን አመላክቷል። ቀደም ሲል ቭላዲሚር ፑቲን በሰላም ንግግሩ ላይ የሚገኙ ከሆነ ዜሌንስኪ ራሳቸውን እንደሚሳተፉና ከፑቲን ጋር ለሚደረግ የፊት ለፊት ንግግር ዝግጁ መሆናቸውን አስታውቀው ነበር። ፕሬዝዳንት ፑቲን ኢስታንቡል የሚገኙ ከሆነ የአሜሪካው ፕሬዝዳንትም ሊገኙ እንደሚችሉ ፍንጭ ተሰጥቶ የነበረ ቢሆንም አሁን ግን ትራምፕ በንግግሩ ላይ እንደማይሳተፉ ተገልጿል። ነገር ግን የዩክሬኑ ፕሬዝዳንት ዛሬ ሐሙስ በቱርክ ዋና ከተማ አንካራ ውስጥ ከሀገሪቱ ፕሬዝዳንት ረሲፕ ጣይብ ኤርዶዋን ጋር ይገናኛሉ ተብሏል። ፑቲን በንግግሩ ላይ የሚሳተፉ ከሆነ ዜሌንስኪም በቀጥታ እንደሚሳተፉ ገልጸዋል። ፑቲንና ዜሌንስኪ ከታህሳስ 2019 ወዲህ በአካል ተገናኝተው አያውቁም። ሩሲያና ዩክሬን የመጨረሻውን ቀጥተኛ ድርድር ያደረጉት ሞስኮ መጠነ ሰፊ ጥቃት በዩክሬን ላይ ከከፈተች ከአጭር ጊዜ በኋላ ቱርክ ውስጥ ነበር። የአሜሪካው ፕሬዝዳንት ትራምፕ ዩክሬን የንግግር ጥሪውን እንድትቀበል መጠየቃቸውን ተከትሎ ዜሌንስኪ ራሳቸው በንግግሩ ላይ በቀጥታ እንደሚሳተፉ ገልጸው ነበር። ባና ሚዲያን እያደመጣችሁ ስለቆያችሁ ከልብ እናመሰግናለን።